Use me this rat. አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የኡስሚ ቤዝሬት ዩቲዩብ ቻናል ቤተሰቦች አድማጭ ተመልካቾቻችን በመላው ዓለም የምትገኙ ሁሉ ከያላችሁበት ቦታ ሰላም መልካሙን ተመኘው። አጃኢብ እያሰኘ ይገኛል። በከፍተኛ ሁኔታ ግራ ያጋባ ይገኛል። ባንዴ ማለትም ከሁለት ቀን በኋላ ከአንድ የአሜሪካን ዶላር ላይ ከ10 ብር በላይ ጭማሪ አሳይቷል። የጥቁር ገበያ የምንዛሬ የዋጋ ዝርዝር የዋጋ ተመንን በተመለከተ እንዲሁም ደግሞ በባንኮች ያለውን የምንዛሬ ዋጋ በተመለከተ ሙሉ መረጃና ሙሉ ዝርዝር ላደርሳችሁ ተከስቻለሁ። ጥቁር ገበያ በዛሬው ዕለት ጨመረ ወይንስ ቀነሰ? በባንኮች ስንት እየተዘረዘረ ይገኛል? ከፍተኛውን ዋጋ እየሰጠ የሚገኘው ባንክ የትኛው ባንክ ነው? እንካችሁላለሁ። ቪዲዮአችን ላይክ፣ ሼር ማድረጋችሁን አትርሱ። አዲስ ከሆናችሁ ሰብስክራይብ ያደርጋችሁ የደወል ምልክቱን በመጫን ቤተሰቡን ተቀላቀሉን። ደቂቃ እናንዛዛም ወደ ገደለው። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት.ኮም በድረገጹ እንዳስነበበው ከሆነ 100 የአሜሪካን ዶላር 17001 ብር እንደሚሸጥና አንድ የአሜሪካን ዶላር 170 ብር ከ01 ሳንቲም እየተሸጠ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገበያ ውልና የጥቁር ገበያ መረጃ የሚዘግበው ድረገጽ ኢትዮጵያን ብላክ ማርኬት ዶት.ኮም በድረገጹ አስነብቧል። ዩሮ እናስከትላለን። 100 ዩሮ 19737 ብር እንደሚሸጥና 1 ዩሮ 197 ብር ከ34 ሳንቲም እየተሸጠ እንደሚገኝ አሁናዊው የጥቁር ገበያ መረጃ ያመለክታል። የስዊዝ ፍራንክ እናስከትላለን። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት.ኮም በድረገጹ እንዳስነበበው ከሆነ 100 የስዊዝ ፍራንክ 21335 ብር እንደሚሸጥና አንድ የስዊዝ ፍራንክ 213 ብር ከ35 ሳንቲም እንደሚሸጥ አሁናዊ የጥቁር ገበያ መረጃ ያመለክታል። የጥቁር ገበያ ምንዛሬ ዋጋን ከነገርኳችሁ በኋላ ከዛም የባንኮችን መረጃ እናስከትላለን ማለት ነው። ካናዳን ዶላር እናስከትላለን። 100 ካናዳን ዶላር 12123 ብር እንደሚሸጥና 1 ካናዳን ዶላር 121 ብር ከ23 ሳንቲም እንደሚሸጥ አሁናዊ የጥቁር ገበያ መረጃ ያመለክታል። የአውስትራሊያን ዶላር እናስከትላለን። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት.ኮም በድረገጹ እንዳስነበበው ከሆነ 100 የአውስትራሊያን ዶላር 11052 ብር እንደሚሸጥና አንድ የአውስትራሊያን ዶላር 110 ብር ከ52 ሳንቲም እየተሸጠ እንደሚገኝ አሁናዊ የጥቁር ገበያ መረጃ ያመለክታል። ፓውንድ ስተርሊንግን እናስከትላለን። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት.ኮም በድረገጹ እንዳስነበበው ከሆነ 100 ፓውንድ ስተርሊንግ 22625 ብር እንደሚሸጥና 1 ፓውንድ ስተርሊንግ 226 ብር ከ25 ሳንቲም የተሸጠ እንደሚገኝ ኢትዮጵያን ብላክ ማርኬት ዶት.ኮም በድረገጹ አስነብቧል። የኩዌት ዲናር እናስከትላለን። 100 የኩዌት ዲናር ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያመለክተው ከሆነ 55485 ብር እንደሚሸጥና አንድ የኩዌት ዲናር 554 ብር ከ54 ሳንቲም የተሸጠ እንደሚገኝ አሁናዊ የጥቁር ገበያ መረጃ ያመለክታል። የኢማራቶችን ዲርሃም እናያለን። 100 የኢማራቶች ዲርሃም አሁናዊ የጥቁር ገበያ መረጃ እንደሚያመለክተው ከሆነ 4630 ብር እንደሚሸጥና አንድ የኢማራቶች ዲርሃም 46 ብር ከ30 ሳንቲም እንደሚሸጥ የወጣው መረጃ ያሳያል። የሳዑዲ ሪያል እናስከትላለን። 100 የሳዑዲ ሪያል ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያመለክተው ከሆነ 4538 ብር እንደሚሸጥና አንድ የሳዑዲ ሪያል 45 ብር ከ35 ሳንቲም የተሸጠ እንደሚገኝ መረጃው ያሳያል። የባህሪን ዲናርን እናያለን። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት.ኮም በድረገጹ እንዳስነበበው ከሆነ 100 ባህሪን ዲናር 45120 ብር እንደሚሸጥና አንድ የባህሪን ዲናር 451 ብር ከ20 ሳንቲም የተሸጠ እንደሚገኝ የወጣው መረጃ ያሳያል። በመቀጠል የጆርዳን ዲናርን እናያለን። 100 የጆርዳን ዲናር ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያመለክተው ከሆነ 23900 ብር እንደሚሸጥና አንድ የጆርዳን ዲናር 239 ብር የተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያመለክታል። በመቀጠል የኦማን ሪያል እናስከትላለን። 100 የኦማን ሪያል በሀገራችን ኢትዮጵያ ያለውን የጥቁር ገበያውና የጥቁር ገበያ መረጃ የሚዘግበው ድረገጽ ኢትዮጵያን ብላክ ማርኬት ዶት.ኮም በድረገጹ እንዳስነበበው ከሆነ 100 የኦማን ሪያል 44200 ብር እንደሚሸጥና አንድ የኦማን ሪያል 442 ብር የተሸጠ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገበያውና የጥቁር ገበያ መረጃ የሚዘግበው ድረገጽ ኢትዮጵያን ብላክ ማርኬት ዶት.ኮም በድረገጹ አስነብቧል። መረጃውን ሳንጨምርና ሳንቀንስ በዚህ መልኩ አስደምጠናል። ውድ የቻናል ቤተሰቦችና አድማጭ ተመልካቾቻችን የ12 ሀገራት የጥቁር ገበያ የምንዛሬ ዋጋ ዝርዝርና የዋጋ ተመንን በተመለከተ ይህን ይመስላል። የጥቁር ገበያ መረጃ ከትላንትናው ጋር ሲነጻጸር በዛሬው ዕለት ጭማሪ አሳይቷል። በንግድ ባንክ አንድ የአሜሪካን ዶላር 146 ብር ከ59 ሳንቲም የተዘረዘረ ይገኛል። 1 ፓውንድ ስተርሊንግ 192 ብር ከ46 ሳንቲም፣ 1 ዩሮ በንግድ ባንክ 170 ብር ከ17፣ 1 ስዊዝ ፍራንክ 180 ብር ከ82፣ 1 የኩዌት ዲናር በንግድ ባንክ 469 ከ65፣ 1 የቻይና ዩዋን 20 ብር ከ19፣ 1 ዩናይትድ አረብ ኤሚሬትስ ዲርሃም 39 ብር ከ92፣ የሳዑዲ ሪያል 39 ከ08 እየተዘረዘረ ይገኛል በንግድ ባንክ። እንዲሁም
በሂጅራ ባንክ ከፍተኛውን ዋጋ እየሰጠ ይገኛል። አንድ የአሜሪካን ዶላር 148 ብር ከ47 ሳንቲም የተዘረዘረ ይገኛል። እንዲሁም 1 ዩሮ 171 ብር ከ97፣ 1 ፓውንድ ስተርሊንግ 197 ከ28፣ አንድ የሳዑዲ ሪያል 42 ብር ከ35፣ አንድ የኢማራቶች ዲርሃም 43 ብር ከ78 ሳንቲም እየተዘረዘረ እንደሚገኝ ከሂጅራ ባንክ ድረገጽ ላይ ያገኘነው መረጃ ያመለክታል። ከፍተኛውን ዋጋ እየሰጠ የሚገኘው ባንክ ሂጅራ ባንክ ነው። ለሀገራችን ሰላም መልካሙን ተመኘን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።